አርሰናል በዚህ የውድድር ዓመቱን የጀመረው ነሐሴ ወር ላይ ነው። እንደምታስታውሱት ሁሉም ቡድኖች ኦገስት ላይ ነው የጀመሩት። የውድድር ዓመቱን በነጥብ ጨዋታዎች ከጀመረ 198 ቀናቶች ተቆጥረዋል። በ198 ቀናቶች ውስጥ አርሰናል 45 ጨዋታዎችን አድርጓል። ግርምዬ ሪከርድ ነው። በአርሰናል ታሪክ ሪከርድ ነው። 45 ጨዋታዎች በ198 ቀን ተጫዋቱ አያውቁም። በቪንገርም ዘመን በለው በአርቴታ ዘመንም በለው በማንም ይሄ በአርሰናል እግር ኳስ ታሪክ የመጀመሪያ ነው። በአንድ የውድድር ዓመት ያም ማለት በ198 ቀን ገና 198 ቀናችን ነው። ልብ በሉ። ከዚህ በኋላ ገና ብዙ ጨዋታዎች አሉ። ከ60 እስከ ፍጻሜ ሁሉም ጨዋታዎች ላይ ከደረሱ ደምሩት አርማዎቻችን፣ ከ60 በላይ ጨዋታ አርሰናል ያደርጋል በውድድር ዓመቱ። በእነዚህ 45 ጨዋታዎች አርሰናል የተሸነፈው 3 ብቻ ነው። ትናንት አንስቼዋለሁ፣ ካሉት ጋር እያወራን ነበር። ሁለቱን